አሰላም አለይኩም ወዳጆች። እንደምታውቁት በኦርሃን ተከታታይ ውስጥ ያለው ሰማዕት የኦስማን ቤይ እያንዳንዱ ጓደኛ ነው። የበለጠ አስፈላጊ የሆነው የቦራን ቤይ ይታያል። ከዚህ በኋላ የቦራን ቤይን ቦታ የሚተካው ማን ነው? የኦስማን ቤይ ታሪካዊ ጓደኞች መቼ እንደሚመለሱ ብዙ ጥያቄዎች ተነሱ። ስለዚህ ጉዳይ አዲስ ዜና ተነግሯል እና አሁኑኑ እናካፍላችኋለን። ከዚያ በፊት ግን ታሪክን በአጭሩ መልከት። ጎብኚዎች የኦስማን ቤይ ታሪካዊ ጓደኞች ብዛት እጅግ በጣም ብዙ ቢሆንም ጥቂቶቹ ብቻ ታዋቂ ናቸው። ሁልጊዜም ከኦስማን ቤይ አጠገብ ይቀራሉ። ይህ ብቻ ሳይሆን ከኦስማን ቤይ ሞት በኋላም ቢሆን ከኦርሃን ቤይ ጋር በሁሉም ወታደራዊ ዘመቻዎች ተሳትፈዋል። የእነዚህ ታሪካዊ ጓደኞቻቸው የመጀመሪያ ስም ኮኑር አልፕ ነው። በታሪካዊ ስዕሎች ላይ ከኦስማን ጋዝ ጋር ቆሞ ይታያል። ኮኑር አልፕ በእርግጥ ከኦስማን እና ኦርሃን የመጀመሪያ አዛዦች አንዱ ነበር። የኦቶማን ግዛት መስፋፋት ላይ ትልቅ ሚና ተጫውቷል። በ1300 ኦስማን ጋዚን በባይዛንቲየም ላይ ጦርነት ሲያወጅ ኮኑር ቤይ ከጓደኞቹ አካካ ኮካ ጋር ሳምሳ ከፊት ለፊት በካሌስ አይኩት አልፕ እና አብዱራህማን ጋዚ መርተዋል። ኦርሃን ቤይ በኋላ ላይ በኦስማን ጋዚ የሕይወት ዘመን የዘውድ ልዑል ሆኖ ሲቆጣጠር ኮኑር ለአልፕ አስፈላጊ ተግባራትን ሰጠ። ኮኑር ቤይ ሳካሪያን እና ሙድሩንን ጨምሮ በርካታ ጠቃሚ ቦታዎችን ያዘ። በተጨማሪም ኮኑር ቤይ የቡርሳን አስፈላጊ ወደቦችም ይዟል። ከኦርሃን ቤይ በኋላ በቡርሳ ወረራ ውስጥ ትልቁ ሚና የኮኑር ቤይ ነበር። ኮኑር ቤይ ቡርሳን ሲያሸንፍ ጨርሶ አለመታየቱ የተለየ ጉዳይ ነው። ኮኑር ቤይ በ1328 እንደሞተ እና በኋላም በእሱ ቁጥጥር ስር ያሉ ሁሉም ግዛቶች ለሙራድ ቀዳማዊ ተሰጥተዋል። የቦራን አልፕ መስዋዕትነትም ስለሚታይ እና በአሁኑ ጊዜ በተከታታይ 1326-27 ውስጥ ስለሆነ የኮኑር አልፕ መመለስ እዚህ የማይቀር ሆኗል። የኮኑር አልፕ ገጸ ባህሪ ከመጀመሪያው ጀምሮ ችግር እንዳለበት ልብ ሊባል ይገባል። በመጀመሪያ የኮኑር ቤይ ሞት በኩሩለስ ኦስማን የመጀመሪያ ወቅት ታይቷል። ከዚያም በሦስተኛው ወቅት ኮኑር ቤይ ከቪዚየር አለምሻህ ጋር ተመልሷል። ነገር ግን ታሪካዊ ገጸ ባህሪ የሚገባውን ዋጋ ከግምት ውስጥ ሳያስገባ አሁን ሚስተር ቦዝዳግ በዚህ ጊዜ የኮኑር ቤይን ባህሪ በተመለከተ ምን እንደሚያደርጉ ማየት አለብን። የፊልም ጊዜ ይሰጠዋል ወይስ ለልብ ወለድ ገጸ ባህሪያት የውዳሴ መዝፈን ይቀጥላል? ተመልካቾች የኮኑር ቤይን ሚና መጫወት ያለበት የትኛው ተዋናይ ይመስልዎታል? በአስተያየት መስጫ ሳጥኑ ውስጥ ያሳውቁን።